ሰላም ሰላም የዩቲዩብ ተከታታዮቼ እንዴት ናችሁ? ዛሬ ደግሞ በአዲስ ነገር መጥቻለሁ። እሱ ምንድነው ቢኒያም ፀጉር ቤት ልሰለጥን ነው። ከመጀመሪያ ጀምሮ እለቅላችኋለሁኝ። አስተያየታችሁን ከእናንተ ጠብቃለሁኝ። ሁላችሁም እየምገባችሁ ሰብስክራይብ እያደረጋችሁ ተከታተሉኝ። አሁን ደግሞ የቢኒያም ፀጉር ቤት ባለቤቱን የተቋሙን ባለቤት እስኪ እንጠይቀው። ምን እንደሚሰጡ ምን አገልግሎት እንደሚሰጡ እንጠይቀው። ምክንያቱም ብዙ ነገር ይሰጣሉ ተብያለሁኝ እና እግዚአብሔር ይመስገን። እንኳን ደህና መጣሽ ወደ ተቋም። እንኳን ደህና ቆያችሁ። ኦኬ፣ እንግዲህ የቢኒያም ወንዶችና የሴቶች የፀጉርና ውበት ሙያ ማሰልጠኛ ተቋም ይባላል የተቋማችን ስም። ተማሪዎችን አሰልጥኖ ቀጥታ 100% ወደ ስራ የማስገባት እቅድን ይዞ እየተንቀሳቀሰ ያለ ተቋም ነው። አንቺንም እንግዲህ የዛ ተጠቃሚ እንደምትሆኚ አልጠራጠርም። ጥያቄ ምን መሰለ እንትን አሁን ስንት ተማሪዎች ያስመረቃችሁ? ከተመረቁት ውስጥ ደግሞ ምን ያክሎች ስራ ላይ ናቸው? ሁለተኛ ጥያቄ ደግሞ ወደ ውጭ ሀገር እንልካለን ትላላችሁና ውጭ ሀገር ላይ ልካችሁ ምን አይነት ቦታ ላይ እንደሆኑ አረጋግጣችኋል ወይ? ምን አይነት ቦታ እንደሆኑ እነሱን ብትመልሱ። ኦኬ፣ ተቋማችን እንግዲህ የተመሰረተው ሰዎችን አስተምሮ ወደ ቤታቸው መላክ ብቻ ሳይሆን ቀጥታ አስተምሮ ከስልጠና ወደ ስራ የሚለውን እቅድ ይዞ እየተንቀሳቀሰ ያለ ተቋም ነው። ከተከፈተ የሆነው 4 ዓመቱን ይዟል። ተቋሙ ተማሪዎችን አሰልጥኖ ሙሉ ማስረጃ ሰጥቶ የውጭ ሀገር እድልን የሀገር ውስጥ የስራ እድልን ያመቻቻል ማለት ነው። ስለዚህ ወደ ውጭ ሂደው ምን ላይ ናቸው ላልሽኝ ነገር፣ አንደኛ ወደ ውጭ ስንልክ ህጋዊ በሆነ መንገድ ነው የምንልካቸው። እዛ ኢትዮጵያውያንም ሊሆን ይችላሉ፣ አረብም ሊሆን ይችላሉ። እስካሁን እየላክን ያለነው አረብ ሀገር ነው። አረብ ኤምሬት የሚባሉ ዱባይ፣ ቤይሩት፣ ኩዌት እና ስዊድን አይሚን ሳውዲ፣ እነዚህ ሀገር ነው እየላክን የምንገኘው። ልጆቹ ያሉበት ሁኔታ በጣም ደስ በሚል ሁኔታ፣ ምክንያቱም አሁን አረብ ሀገር አንድ ወጣት ሲሄድ በማዳም ቤት እንደሚሄደው አይደለም። ይሄ እነዚህ የሚሄዱት በሙያ ነው። በፀጉር ሲኦሲ ነው የሚሄዱት፣ በሙያ ሲኦሲ ነው የሚሄዱት። የኢትዮጵያ ስራና ክህሎትም በሲኦሲ ነው በሙያቸው ውል የሚይዝላቸው። ውል ሲያዝላቸው የሚሰሩበት ሰዓት ይታወቃል። የሚኖርበትን ቤት ተከራይተው ነው የሚጠብቋቸው እዛ የሚወስዷቸው ካምፓኒዎች። ትራንስፖርታቸውን፣ ምግባቸውን፣ ከዚህ የሚሄዱበትን ቪዛና ትኬታቸውን እዛ ሰው ራሱ ካምፓኒ ነው የሚችላቸው እና በሴፍቲ ነው እየኖሩ የሚገኙት። የ2 ዓመት ውል ይዘው ነው የሚሄዱት። ከ2 ዓመት በኋላ ከፈለጋቸው ውላቸውን ያራዝማሉ፣ ከፈለጉ ደግሞ ውላቸውን አቋርጠው ወደ ሀገራቸው መመለስ ይችላሉ ማለት ነው። ገባኝ። አሁን ምን አይነት ማስረጃ ነው የሚሰጧቸው እነዚህ ተማሪዎችን? ሲኦሲ ነው ወይስ ምን አይነት ማስረጃ ነው ሲመረቁ የሚሰጡ? ኦኬ፣ የሚሰጣቸው ማስረጃ ሰርተፊኬት ነው መጀመሪያ የሚሰጣቸው። ሰርተፊኬት ከተሰጣቸው በኋላ ሰርተፊኬት እና አይዲ ካርድ የሚባላል። የተቋሙ አይዲ ካርዳቸውን ሰርተፊኬታቸውን ይዘው ሲኦሲ ማዕከል በየክፍለ ከተማቸው ሲኦሲ ማዕከል አለ። ሲኦሲ ማዕከል ሄደው ሲኦሲያቸውን ይመዘገባሉ። እዛው ነው የሚፈተኑት፣ እኛ ጋር አይደለም። የብቃት ማረጋገጫ ስለሆነ እዛው ተፈትነው ሲኦሲያቸው ሲያልፉ ኦንላይን ተደርጎላቸው ነው። ከዛ ሌበር አይዲ ቁጥር ይባላል። ሌበር አይዲ ቁጥር ከቀበሌያቸው ያወጣሉ። ከዛ በኋላ ነው ፕሮሰሳቸውን የሚጀመርላቸው ማለት ነው። ገባኝ። የስልጠና ሂደቱ ምን ያህል ጊዜ ይጨርሳል፣ ምን ያህል ነው ክፍያው የሚለውን ማስረጃ ደግሞ እሱንም በግልጽ ልንገርሽ። እኛ ተቋም አንደኛ ፕራይሱ በጣም በማይታመን ዋጋ፣ ነፃ በሚባል ዋጋ ነው ስልጠና እየሰጠ ነው የምናገኘው። በጣም እስካሁን እንግዲህ አንቺም ተመዝግበሻል፣ አይተሽዋል ይመስለኛል፣ ሌላ ቦታም አጥንተሻል ይመስለኛል። ቆንጆ ነው። አዎ፣ ከሌላውም አንፃር አንደኛ የሚሰራ ሰው መኖሩ እኛ ጋር የሚሰራ ሰው መኖሩ ሌላ ቦታ የማይገኙ ትልቅ ቻንስ የሚባለው እሱ ነው። ምክንያቱም ስልጠናው 95% ተግባር ደግሞ ስልጠና ሲሆን የሚሰራ ሰው ያስፈልጋል። በቲዮሪ ብቻ ተናግረን የምናሰለጥነው ነገር የለም። አሸንጉልት ላይ 30 ደቂቃ ምናምን ነው አንቺ የቆየሽ? 30 ደቂቃ ከዛ ይበልጣል። ከዛ በኋላ ቀጥታ ወደ ሰው ነሽ። ስለዚህ ምንድነው የሚሆነው? የሚሰራ ሰው በደንብ ግብአት ያለበት ቦታ ስለሆነ እነዚህ የምታያቸው ተማሪዎች ከተለያዩ ርቀት ሀገር የሚመጡበት አንዱ ትልቁ ምክንያት የሚሰራ ሰው በደንብ ስላለ በአጭር ጊዜ ጨርሰው በቅናሽ ዋጋ ወደ ስራ ስለምናስገባቸው ነው። 100% ነው። እኛ አንድ ሰውን ይጠራጠራለሁ ላታስቀጥረኝ ትችላለህ ብሎ የሚያስብ ከሆነ እኔ ባሰጣት የፈርሜ አስተምረዋለሁ፣ ከዛ አስቀጥረዋለሁ ማለት ነው። ይሄን ያለው ኮንፊደንስ ያለን እና በዚህ ልክ ነው ስልጠና እየሰጠን የምንገኘው። ተማሪዎች ሲማሩ ዲሲፕሊን ያስፈልጋል። ከተማሪዎች የምንፈልገው ዲሲፕሊን ያለው ተማሪ፣ የሚያጨስ ተማሪ አንፈልግም፣ አንቀበልም።
ምክንያቱም ሰው የሆነ ሰው ነው የምንፈልገው እዚህ ጋር። ምክንያቱም በተለያዩ ሱሶች የተሞሉ ከሆኑ ያ ሱስ ደግሞ እዚህ ተቋም ላይ ገብቶ ልጆችን ሊረብሽ ስለሚችል እነዚህን ነው የማንቀበለው። አንድ ተማሪ መታወቂያ ፋይዳ መታወቂያ ካለውና ከሱስ ነፃ ከሆነ እኛ ጋር ተምሮ መቀጠል ይችላል ማለት ነው። ትክክል ነው። አሁን ከስልጠናው ላይ ብቻም ሳይሆን ብዙ ቦታ ላይ ሱስ ካለባቸው ማለት ፀጉር መስራትም አይችሉም። አይሆንም። አሁን ጭራሽ በቃ በተለይ የፀጉር ስራ አይቻልም። በጣም ወጣቶች ሴፍቲ እንዲሆኑ ያስፈልጋል። ፕሮቶኮላቸው አሪፍ እንዲሆን ይፈልጋል። ሱስ ያለበት ሰው ደግሞ ሲጋራ ሊሸት ይችላል፣ ጫት ሊሸት ይችላል፣ መጠጥ ሱስ ሊኖርበት ይችላል። መጠጥ ሱስ ያለበትም ለዚህ ሙያ አይመከርም። ከነዚህ ነፃ የሆነ ሰው ፕሮቶኮሉን የጠበቀ ወጣት ነው እዚህ ጋር የሚያስፈልገው እና ስራው በራሱ በዓለም አቀፍ ደረጃ በጣም የተነሳና ውድ ሙያ ነው። እንግዲህ እኛ ጋር በጀማሪ እንኳን በጥሩ ደሞዝ እየተቀጠሩ ያሉ እዚህ ሀገር ውስጥ እንኳን ማለት ነው። በዓለም አቀፍ ደረጃ በጣም ኢንተርናሽናል የሆነ ሙያ ነው ይሄ ሙያ። በነገራችን ላይ ሰርተፊኬቱ የኛ ሰርተፊኬት ኢንተርናሽናል ባይሆን ኑሮ ወደ ውጭ መላክ አንችልም ነበር። ምክንያቱም እዚህ የምንሰጠው ስልጠና አንደኛ የፀጉር ስልጠና ነው። የፀጉር ስልጠና ደግሞ የትኛውም ዓለም ላይ ፀጉር ነው አይደል የሚቆረጠው። እኛ የምንሰራበት ማሽን የትኛውም ዓለም ላይ ያለ ማሽን ነው አይደል። ስለዚህ ምንም የሚቀየር ነገር የለውም። ስለዚህ ከሲኦሲ አንስቶ እስከ ሰርተፊኬቱ ድረስ ያለው እዛ ጋር የተቀመጠው ነገር ኢንተርናሽናል የሆነ ነው። ስለዚህ የትኛውም ተማሪ ከኛ ቢሄድ አይወዛገብም፣ ምንም ግራ አይገባም ማለት ነው። ትክክል ነው። የመጨረሻ ጥያቄ የምጠይቀው አድራሻችሁ በየት ነው? የት ብራንች አላችሁ ወይ የሚለውን እሱንም ማለት ተከታዮችም ደግሞ ሊመጡ ስለሚሆን አይተውኝ እዚህ እኔ እየሰለጠንኩኝ ነው አብረን እንሰለጥናለን ይመጣሉና አድራሻችሁ ብራንች አላችሁ ወይ ነው ይሄ ብቻ ነው የሚለውን እንግዲህ እሱን ከመናገሬ በፊት ላንቺ ተከታዮች ወይም ደግሞ ላንቺ ተከታዮች ይሄ ስራ በጣም ጠቃሚ ነው ለወጣቱ። ማንኛውም ሰው እዚህ ጋር ስራ አጣው ብሎ የሚቀመጥ ሰው ወይም ደግሞ የስራ ማሻሻል ይችላል፣ ዝቅተኛ ደሞዝ የሚበላ ስራ የሚያጣ ብቻ ሳይሆን ዝቅተኛ ደሞዝ ያለው እንደዛም ከሆነ የተሻለ ህይወቱን የተሻለ ለማድረግ ከፈለገ እኛ ጋር መጥቶ መሰልጠን ይችላል ማለት ነው። የሰዓት ጉዳይ አያሳስብም። የስልጠና ሰዓት ጉዳይ ከሰኞ እስከ ሰኞ ሁሌም ክፍት ነው የኛ ተቋም። ቅዳሜና እሑድ ስልጠና አለን። ከሰኞ እስከ ዓርብ ደግሞ የማታ ስልጠና አለን። ግማሽ ቀን ስልጠና አለ፣ የጧት ስልጠና አለ፣ ሙሉ ቀን ስልጠና አለ። እንደዚሁም ደግሞ በተመቸው ሰዓት አንድ የመንግስት ተቀጣሪ ከሆነ ወይም ደግሞ ስራው ለዚህ ስልጠና የማይመቸው ከሆነ ቋሚ ሰዓቱን ተጠቅሞ ለመሰልጠን የማይመቸው ከሆነ በማንኛውም ሰዓት ትርፍ ጊዜ ባለው ሰዓት መጥቶ የሚሰለጥንበት ጊዜ አመቻችተን እየጠበቅነው ስለሆነ በማንኛውም ሰዓት መጥቶ እኛ ጋር መሰልጠን ይችላል ማለት ነው። አድራሻችን ቁጥር 1 ፈረንሳይ ጉራር አደባባይ የድሮ ንግድ ባንክ ያለበት 3ኛው ፎቅ እንገኛለን። ይሄ አሁን የተመዘገብሽበት ብራንች ነው፣ ቁጥር 1 ነው። ቁጥር 2 ደግሞ መገናኛ ዋች ህንፃ ላይ 6ኛ ፎቅ እንገኛለን ማለት ነው። በሚመቻቸው አቅራቢያቸው በሚሆነው ተቋም መጥተው ተመዝግበው አንድ አይነት የሆነ አገልግሎት አግኝተው ሁሉንም ወጣት ወደ ስራ ለማስገባት ቆርጠን የተነሳን ተቋማቶች ነው። አንቺንም ደግሞ በቅርብ አሁን ኦልሬዲ ሰኔ 28 ምርቃታችን ነው። ሰኔ 28 ምናልባት በጣም ፈጣን ነሽ። መቼ ነው የጀመርሽ? አንድ ሳምንት ሆነኛል። ሳምንት ሆነሽ። ምን ላይ ደረስሽ? አሁን ይሄ ቀጭ ምናምን አልፈሻል? ገና ነሽ? እሱን አልፌያለሁ። አሁን አጠባም ጨርሻለሁ። ከእንግዲህ በኋላ ወደ ውስጥ ነው የምትገቢው። ስለዚህ አሁን አንቺ እየፈጠንሽ ነው። ሰኔ 28 ደግሞ የዛሬ ወር አካባቢ ነው። ዛሬ ስንት ቀን ነው? 28 የዛሬ ወር የምርቃታችን ቀን ነው። ምርቃታችን ደግሞ በጣም ለየት ያለ ምርቃት ነው። ይሄ ለ4ኛ ዙር የሚደረግ ምርቃት ነው። ያው ከዙር ዙር እያደገ የሚሄድ የምርቃት ፕሮግራም ይኖረናል። ዘንድሮ ፕሮግራም ደግሞ በጣም ለየት ያሉ ለተማሪዎች ሰርፕራይዝ የማይነገሩ ሰርፕራይዝ የሆኑ ነገሮችን ምርቃታችን ላይ ያስበናል። አንቺም የዛ ተካፋይ ነሽ። ከዛሬ ወር በኋላ አንቺን የምናገኝ ስራ ላይ ነው። እንግዲህ የአንቺ ተከታዮች ደግሞ ዛሬ ያው ጀምረሻል፣ ገና ወደ ውስጥ ላይ ነሽ። ሴቶች ብዙ ጊዜ ያውቁታል ብዬ አስባለሁ። ቀጣይ ደግሞ ደረጃሽን እያሳደግሽ የዛሬ ሳምንት የዛሬ 2 ሳምንት የደረስሽበትን ታሳውቂያቸዋለሽ ብዬ አስባለሁ። ተከታታይ ትወስጂላቸዋለሽ። እነሱ እንደው ቤታቸው ሆነው የሚማሩት ነገር ይኖራል። አንቺም በቲክቶክ በዩቲዩብ ትለቂያለሽ ብዬ ስለማስብ እኛም ደግሞ ቃላችንን አክብረን አማራችን የዛሬ ወር በኋላ አስመርቀን ስራ ቦታ ላይ ነው የምናገኛት።
እኔ እሷ ትለቅላችኋለች ቪዲዮ፣ እኔ ግን እሷን ማግኘት ስራ ላይ ተቀጥራ ከነ ደሞዟ ስገልጽላችሁ ይሄን ቃል ነው ትፈልጋለች። ገልጽላችኋለሁ። ተከታታዮቼ አመሰግናለሁ። ተከተሉን አለን። ፓርት 1 ነው። አሁን ፓርት 2 እያልን እንለቃለን። ተከተሉ። በስልክ ቁጥር የቢኒያም ስልክ ቁጥር አልተናገርኩም። አድራሻችን ቁጥር 2 መገናኛ ወአች ህንፃ 6ኛ ፎቅ እንገኛለን። በስልክ ቁጥር 0934917090 ወይም ደግሞ 0918020692 ብላችሁ ደውሉ። እኛም ማግኘት ትችላላችሁ። በትህትና ተቀብለን በክብር አስተምረን በክብር ወደ ስራ እንሸኛችኋለን። ቴንኪዩ። እናመሰግናለን።